ሰላምና ጸጋ ይብዛላችሁ የእግዚአብሔር ቤተሰቦች። ዛሬ አንድ ጥያቄ ይዤ መጥቼላችኋለሁ። እሱንም ቻሌንጅ እናደርገዋለን። በመጽሐፍ ቅዱሳችን ላይ 8 የማርያም ስም ተጠቅሰዋል። ስለዚህ ማርያም የምትባል አንዲቷ ከነዚህ ስለ ኢየሱስ ክርስቶስ ከፍተኛ ዕውቀት ያላት እንደገና ደግሞ በሞት ላይ ስልጣን እንዳለው በጣም የተረዳች እንደገና ኢየሱስ ክርስቶስን ሽቶ የቀበችው ማርያም የትኛው ማርያም ናት? መጽሐፍ ቅዱሳችን 8 አይነት ማርያሞችን ስም ይጠቅሳል። ስለዚህ ከነዚህዎቹ ሊጠቅስላቸውና እናንተ በኮሜንት ስር እንድታስቀምጡ አበረታታችኋለሁ። የመጀመሪያው ማርያም የሙሴ እህት ዘጸአት 2:4-8 ላይ ያለው። 2 ማርያም የየትሮ ልጅ የአልዓዛር ልጅ ናት። 3 ማርያም የጌታችን እናት ማቴዎስ 1:1-18 ማርያም የአልዓዛር እህት ዮሐንስ 11:13 ማርያም መግደላዊት 7 አጋንንት ወጣላት ጌታን የምታገለግል ማቴዎስ 15:3-9 ማርያም የያዕቆብ የዮሳ እናት ናት ማርቆስ 15:40 ላይ ያለው። ማርያም የቅሎጳ ሚስት ዮሐንስ 19:25 ላይ ያለው። ጌታ በተሰቀለበት ጊዜ በአጠገብ ቆመችው የነበረችው እህት ማርያም የማርቆስ እናት ሐዋርያት ሥራ 12:12 የትኛው እንደሆነች በኮሜንት ስር እንድታስቀምጡልኝ በጌታ ስም ጠይቃችኋለሁ። ሻሎም።